ግንቦት አንድ የእመቤታችን የቅድስት ድንግል ማርያም በዓለ ልደት ለምን እንደሚከበር ያውቃሉ? እመቤታችን ለፀሐዩ መምጣት የተዘረጋች ሰማይ በቅድመ አያቶቿ በእነ ቴክታና ጴጥሪቃ ሕልም እንደታየች በሌሊት የምታበራ ጨረቃ የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ ናትና ልደቷ የሰው ልጅ ሁሉ ደስታ ነው። ነቢያት በብዙ ህብረ አምሳል የተናገሩላት መሰረቶቿ የተቀደሱ ተራራዎች ናቸው። ከእሴይ ስር በትር ትወጣለች፣ አበባዋም ከግንዱ ይወጣል። ሙሽራዬ ሆይ ከሊባኖስ ነይ ብለው የተናገሩላት እመቤታችን ቅድስት ድንግል ማርያም ልደቷ የትንቢታቸው ፍጻሜ ነውና ታላቅ ደስታቸውም ደስታችን ነው። በዓለም ላይ የብዙ ታዋቂ ሰዎች ልደት ከሞቱም በኋላም ጭምር በታላቅ ድምቀት ይከበራል። ለሰው ልጅ መዳን ምክንያት የሆነች አምላክ እናት ልደት ግን ምንኛ ሊከበር ይገባው ይሆን? ግንቦት አንድ ቀን በሊባኖስ ተራራ እመቤታችን ቅድስት ድንግል ማርያም ከአንድ መካን ቤተሰብ ብቻ ሳይሆን የዓለም ፍሬ በረከት ሆና ከአባቷ ከቅዱስ ኢያቄም ከእናቷ ከቅድስት ሐና ተወለደች። ሐናና ኢያቄም ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። እኛም ኢትዮጵያውያን ይህንን ትውፊት በመያዝ በዓሉን ከቤት ውጪ ንፍሮ እየበላን እናከብረዋለን። እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ልደት በሰላም አደረሳችሁ። ወስብሐት ለእግዚአብሔር።